በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ የኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ ፍጹም በሆነ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ላችኋለሁ። እንደምናችሁ? ሰላም ናችሁ? ለየሀገራችሁ የጊዜ የሰዓት አቆጣጠር ሰላም ናችሁ ወይ? አሜን። እኛ ሰላም ነን። ልዑለ ባሕርይ ኢየሱስ ክርስቶስ ከእናቱ ከወላዲተ አምላክ ከእውነተኞቹ ወዳጆቹ ጋር ዛሬም ዘወትርም የተመሰገነ የተወደደ ይሁን። ከዚህ በፊት ቃል በገባሁት መሰረት ከጽሁፍ ውጪ አልፎ አልፎ በድምጽ እንዲሁ እንገናኛለን ባልኩት መሰረት ዛሬ ቀድሜ በጻፍኩት መሰረት ስለ ትልቅ አንድ አባት ታሪካቸውን እነግራቸዋለሁ ለማለት ነውና ይህንን ቪዲዮ እስከ መጨረሻው ያዳመጠ ሰው የአባቴ በረከት ይደርበት፣ የቅዱሳንን በረከት ይደርበት። አሜን። ወደ ጥንተ ነገራችን ስንመለስ ከዚህ አባት ጋራ የተዋወቅነው በዚሁ በእናቴ በቅድስት ሐና ማርያም ቤተክርስቲያን ነውና እንደ አጋጣሚ ሆኖ እኔ ለመጸለይና ጸሎት ለማድረግ ለመሳለም መጥቼ አንድ አራት የሚሆኑ ትልልቅ አባቶች መጠለያ ውስጥ ስለ ቃል እግዚአብሔር ሲነጋገሩ ይስቡኝና ጠጋብዬ አዳምጣቸዋለሁ። ከመካከላቸው እኚህ ዛሬ እኔ ታሪካቸውን የምነግራቸው አባት ትንሽ ፈንጠር ብሎ ጸሎት ያደርሳሉ። ከዛ ጸሎታቸውን ጨርሰው ልጄ ተቀላቀለን እንጂ ለምን ወደዛ ትርቃለህ ብሎ ይጠሩኛል። እሺ አባቴ ይቀላቀላለሁ ብዬ ወደ እሳቸው ወደ አባቶቼ ተቀላቀልኩኝ ማለት ነውና እኛ አባቴ ሀብተ ማርያም ይባላሉ። እዚሁ ቅድስት ሐና አካባቢ እንደሚኖሩ ነው የነገሩኝ። እስኪ በትንሹ ያንተን ታሪክ አጫወትን አሉኝና እኔም ታሪኬን ከብዙ በጥቂቱ አጫወትኳቸው ማለት ነውና ይሄማ ፍቃድ እግዚአብሔር ሆኖ ነው ወደኛ የመጣው ሲሉኝ ያው ተቀላቀልን ማለት ነውና ከእሳቸው ጋራ ያው ለረጅም ጊዜ ለ10 ዓመት አካባቢ ሊሆን ነው ከተዋወቅን ማለት ነውና በደንብ ከተግባባን ጸሎት አብረን ማድረግ ከጀመርን በኋላ የሚኖርበትን ቤትም ካሳዩኝ በኋላ ፍጹም የአባትነት ፍቅራቸውን የኔም የልጅነት ፍቅሬን ከተሰጣጣን በኋላ እንግዲህ እግዚአብሔር ፈቅዶ እሳቸውም እጅግ አስገራሚ ከሰማኋቸው ታሪኮች ሁሉ እኔም የተደነኩበትን ያጫውቱን ጀመረ ማለት ነው። በነገራችን ላይ አባቶቻችን በደንብ ሳይተዋወቁ በደንብ ሳይግባቧቸው ምንም ምስጢር አይነግሯቸውም። አንድም በእናንተ በኩል ስለ እናንተ ጸሎት አድርጎ ፍጹም የእግዚአብሔር ሰው መሆናቸውን ጸጋ እግዚአብሔር ካደረባችሁ በኋላ ለሀገር ለወገን የምትጠቅሙ ከሆናችሁ በኋላ ነው ምስጢር የሚነግሯቸው። ዝም ብሎ ና ብሎ አይነግሩም። እና እኔም ከረጅም ጊዜ በኋላ ነው ይህንን ምስጢር እሳቸው የነገሩኝ ለማለት ነው። እና እዚሁ በቅድስት ሐና ቤተልሔም አካባቢ ፎቶ ላይ ቦታውን አስቀምጥላቸዋለሁ። ጸሎተ አድረሰው ውደተ ቤተክርስቲያን ያው የተለመደ ቤተክርስቲያን ውደት ያደርጋሉ ይዞራሉ። እና ወደ ቤተልሔም አካባቢ ሲደርሱ እንደተሰወሩ ነው የነገሩኝ። እኚህ ደግ አባት ተሰውሮ ቦታውን ይሄ ነው ብዬ ልነግርህ ማልችል ፍጹም አረንጓዴ አበባ የሞላበት ቦታ ተወሰድኩኝ። ከዛ በኋላ ዙሪያን አካባቢን ስመለከት የነበርኩበት ቤተክርስቲያን ፍጹም የለችም። ቦታውን ፍጹም አዲስ ሆነብኝ። ሽታውም የተለየ ሽታ ሆነብኝ። በዚህ ምድር የሌለ የእጽዋት አይነት አየሁኝ። ገነት እንደተወሰዱ ነው እኔ የተገነዘብኩት ማለት ነው። እና እግዚአብሔር በመረጠበት ቦታ ብቻ ነው ያስቀመጣቸው። ኋላ ጸሎት ካደረጉ በኋላ ፈጣሪ ሆይ ወደ ቀድሞ ቦታ ይመልሰኝ ብሎ ወደ ነበሩበት ተመለሱ ማለት ነው። እና ወደ ገነት ተሰውሮ ተወስዶ እንደተመለሱ ነው እንግዲህ ያስረዱኝ ማለት ነው። እና ይሄ በእንዲህ እንዳለ ጸሎት በሚያደርጉበት ሰዓት እሳቸው ስውራን መጥቶ እንደሚባርኳቸውና እንደሚያነጋግሯቸው ነግረውኛል። በዚሁ ቤተክርስቲያን አካባቢ አይቻቸው በዚህ ምድር ሰምቻቸው የማላቅ ግርማ ሞገሳቸው የሚያስፈራ የጸጉራቸው ንጣት ከነጠላ የበለጠ የነጣ ጻዕዳ ልብስ የለበሱ አረጋውያን ስውራን እየመጡ በርቀት
በመስቀል ምልክት እንደሚባርኳቸውና ከፊታቸው እንደሚሰወሩ እንዲሁም ደግሞ ወደ ምስራቅ አቅጣጫ ተሰውሮ እንደሚወሰዱ፣ ግማሾቹ በደመና ተጭነው እንደሚሄዱ ነው እኚህ ደግ አባት የነገሩኝ። በሌላ ጊዜ ደግሞ ወደዚህ ወደ አባታችን ነቢየ እግዚአብሔር ወደ ቅዱስ ኤልያስ ለጸሎት በሚሄዱበት ሰዓት እመቤታችን ቅድስት ድንግል ማርያም በቀስተ ደመና በደመና ተጭና ከሰማይ ወርዳ ቤተ መቅደስ ስትገባ እንዲሁ እንደታያቸውና ወደ ቤተ መቅደሱ ገብታ በውስጡ እንደተሰወረች በብርሃን ተጠቅልቆ እንደነበረና እጹብ ድንቅ ነው እያልኩ ሰዎችን ዞሬ ስመለከት ከኔ በስተቀር የሚያያት እንደሌለ ተገነዘብኩ አሉ። እኚህ አባት እንግዲህ እግዚአብሔር ፈቅዶላቸው ነጽሮተ ስሉስ ቅዱስ የደረሱ ሳያውቁ በጸሎት በመበርታታቸው የደረሱ ናቸው። በትዳር የሚኖሩ ልጆች ያፈሩ አረጋዊ አባት ናቸው። ወደ 85 ዓመት እድሜ እንደሆናቸው ነው ያጫወቱኝ ማለት ነው። እና ሌላው ልጃቸው በመናፍስት ተይዞ በህልማቸው ይመለከታሉ። እነዚያ መናፍስቶች ደግሞ ልጁን ለመውሰድ ይከራከራሉ። እሳቸው በጸሎታቸው ኃይል እንዳሰሯቸው እግዚአብሔር ያሳያቸዋል። ከዛ የመላእክት አለቃ ቅዱስ ሚካኤል እና ቅዱስ ገብርኤል መጥተው በመንኮራኩር ተጭነው መጥተው ያቺን መናፍስት አስሮ ጭነዋት ይዟት እንደሄዱ በራእይ እንደተመለከቱ እንደዚህ ያጫውቶኛል። እና በጸሎት በቆሙበት ሰዓት እጃቸውን ሲዘረጉ ብዙ ምስጢራትን እንደሚታያቸውና ቤተክርስቲያን ዙሪያ ያለፉትን ጳጳሳት ደጋጎቹን ቅዱሳን ጳጳሳት ያለፉትን ቅዱሳን አባቶቻችን በቤተ ክርስቲያን ላይ እንደሚገለጡላቸው ልክ እንደ ፎቶ ሆኖ እንደሚታያቸው ስማቸውን በጠሩ ቁጥር እንደሚመጡ ነው የነገሩኝ ማለት ነው። እና የእኚህ ደግ አባት ጸሎታቸው እንግዲህ እንዳጫወቱኝ መዝሙረ ዳዊትን፣ ሰይፈ ስላሴን፣ ሰይፈ መለኮትን፣ ባርቶስን፣ ገርላትን ይጸልያሉ። ውዳሴ አምላክን፣ ውዳሴ ድንግልን ራሱን የቻለ የእመቤታችን ጸሎት አለ ማለት ነው። እና መዝሙረ ድንግል የሚባለውም ማለት ነው። እና እነሱን እንደሚጸልዩ በቤታቸው ደግሞ የጥንት መጻሕፍቶች እንዳሏቸው በዛ የጸሎት እንደሚጠቀሙ በቤታቸው አሳይቶኛል። እና ፍጹም በሆነ ተመስጦ ጸሎት ሲጸልዩ ብዙ ምስጢራቶች እንደሚገለጡላቸው ጭምር ነው የነገሩኝ። እንዲሁም በአገር ላይ የሚመጣ በወገን ላይ የሚመጣውን ቀድሞ ከነገሩኝ አንዱ እሳቸው ናቸው። እና የኢትዮጵያ ተስፋም እንዳላትም እንደዚሁ አጫውቶኛል። እና የእሳቸው ታሪክ እንደዚህ ሆኖ ሳለ ወንድማቸውም አብሮት ያሉ ወንድማቸው ወደ 90 የሚደርሱ አባት ናቸው። እሳቸውም ልዩ ስጦታ እንዳላቸው ነግረውኛል። እሳቸው በሀገር ላይ የሚመጣውም በወንድማቸው በኩል ደግሞ እንዲሁ አጫውቶኛል። እና ጳጳሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት ወደ ታች ሲወርድ ምእመናን ለእግዚአብሔር የማይመቹ ሁሉ በቅርብ ጊዜ በቅዱሳን መላእክት እንደሚታጨዱ ጭምር እንዲሁ የሚደጋባት ቀድሞም እርግጥ ቪዲዮ በሰራበትም ለማስታወስ አክል ነውና ነግረውኛል ለማለት ነውና ቅዱስ ሚካኤል ከሰማይ ሰማይ ወርዶ ቃል በቃል በህልም በራእይ ሳይሆን ወርዶ እንዳነጋገራቸው ለምናኔ ተነስተው በምናኔ ለአንተ ቤት ተመለስ ብሎ እንደነገራቸው እንዲሁም ቤታቸው ተገልጦ እንዳነጋገራቸውም እንዲሁ እኛ አባት አጫውቶኛል። ዛሬም ሁለቱም በሕይወት ያሉ አባቶች ናቸውና ለሀገር ለወገን የሚጸልዩ ለሚያድጉ ህጻናቶች የሚጸልዩ ችግር ውስጥ ለወደቁት ሁሉ የሚጸልዩ ናቸውና የሚጠጓቸው የሚጠቀሙባቸው ናቸውና በእሳቸው ላይ ክፉ ያሰቡ ሁሉ እድሜ ሳይኖራቸው ያለፉም እንደዚሁ እንዳሉ አጫውቶኛል ማለት ነው። በእንደዚህ ያሉ አባቶች እንግዲህ ጸጋ በረከታቸው በሁላችን ላይ ይደረብን። እኚህ አባቶች እንግዲህ ወደ 4 ናቸው። የአንደኛውን አባት ደግሞ እንደዚሁ የእሳቸውም ታሪክ እንደዚሁ ካጫወቱኝ መካከል ሌላ ጊዜ በሰፊ የእሳቸውንም እንዲሁ አቀርባለሁና እኚህ ሁሉ አባቶች የጸሎት አባቶች ናቸው። ከቤተ ክርስቲያን የማይለዩ ቅድስት ቤተ ክርስቲያን መጠለያ ስር ሁሉ የሚጸልዩ ነገር ግን ብቃታቸው ይሄ ነው ተብሎ የማይነገርም በዙሪያችን እንዳሉ እንድታውቁ ነውና የእነሱን በረከት ይደርባቸው ማለት ነውና አይምሮ በላይ የሆኑ መገለጦች የሚገለጡላቸው አባቶች ናቸውና ይሄንን የምነግራችሁ እናንተም በርትታችሁ በጾም በጸሎት እግዚአብሔር ጋር ተጣብቃችሁ አባቶቻችን የደረሱበትን
የበረከት የመገለጥ ከራስ አልፎ ቤተሰብ በጸሎት የመጠበቅ እንድትችሉ ነው እንጂ ለከንቱ ውዳሴ እንዳልሆነ አገራችን ደግሞ ካለፉ ብቻ ሳይሆን ዛሬም በሕይወት በጸሎት የበረቱ ገድላት ያልተጻፈላቸው እንዳሉ እንድታውቁ ለማለት ነውና ከላይ ፊታቸውን ሸፍኜ በሕይወት መኖራቸውን ፎቶአቸውን እንደዚሁ አሳየዋቸዋለሁ ማለት ነውና ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ በፎቶ ላይ የምትመለከቱት የኛ አባት ናቸው ለማለት ወዳለሁ። ሰላም እግዚአብሔር ከእናንተ ጋር ከእናቴ ከቅድስት ጸበለ ማርያም እና ከቅድስት ሐና ኢያቄም ረድኤት በረከት ያሳትፈን። እንግዲህ ከነገርኳቸው ሁሉ አሳነስኩ እንጂ አላበዛውም፣ አጎደልኩ እንጂ ሙሉ አድርጌ ያልነገርኳቸውም። ምክንያቱም እኔ ወራዳና በደለኛ ኃጢአተኛ የእነዚህ ደጋግ አባቶችን መናገር የማይገባኝ ሰው ስለሆንኩ ለማለት ነውና ጸሎታቸው በሁላችን በሀገራችን ላይ ይደር። አሜን።